በየቀኑ 2 ሰዓት ላይ ደውል ሲደወል ክፍል እንገባለን። ረድፍ እንይዛለን። አስተማሪ ሲገባ እንቆማለን። ሰዓቱ ደግሞ ሲደርስ ደውል ሲደወል እንወጣለን። ይህንን ሂደት ለ12 እና ለ16 ዓመታት ያህል በተመሳሳይ ሁኔታ እንደግመዋለን። ነገር ግን አንድ ቀን ቆም ብላችሁ አስባችሁ ታውቃላችሁ? ለመሆኑ ይህ ትምህርት ቤት የምንለው ነገር መቼ፣ በማን እና ለምን ዓላማ ተጀመረ? ዛሬ የምንማርበት የትምህርት ስርዓት የተሰራው እውነተኛ ዕውቀትንና ጥበብን እንድናገኝ ታስቦ ነው ወይስ ሌላ ያልተነገረ ድብቅ ዓላማ ነበረው? ዛሬ የትምህርት ቤቶችን አስገራሚ ታሪክ እና ትምህርት መማር በራሳችን መንገድ እንዴት መሆን እንዳለበት በሰፊው እንቃኛለን። በጥንታዊው ዘመን በግሪክ፣ በግብጽ፣ በህንድ እና እዚሁ ሀገራችን ኢትዮጵያ ትምህርት ማለት ፍልስፍና፣ ምርምር፣ ተፈጥሮን መረዳትና ጥበብን መፈለግ ነበር። ተማሪዎች ከአስተማሪዎቻቸው ጋር በመሆን ይከራከራሉ፣ ይመራመራሉ፣ አዳዲስ ነገሮችንም ይፈጥራሉ። ነገር ግን ዛሬ የምናውቀው ዘመናዊ ትምህርት ቤት የተወለደው በ19ኛው ክፍለ ዘመን በኢንዱስትሪ አብዮት ወይም ኢንዱስትሪያል ሪቮሉሽን ዘመን ነው። በዚያ ዘመን በከፍተኛ ሁኔታ እየተስፋፋ ለመጡት ፋብሪካዎች የሚታዘዝ፣ ሰዓት የሚያከብር፣ ደውል ሲደወል የሚቆም እና የሚቀመጥ፣ የተሰጠውን ትዕዛዝ ያለ ጥያቄ የሚፈጽም ሰራተኛ ያስፈልጋቸው ነበር። በ1830ዎቹ የፐርሺያ ወይም የዛሬዋ ጀርመን መንግስት አዲስ የትምህርት ስርዓት ቀረጸ። የዚህ ስርዓት ዋነኛ ዓላማ አሰብቲና ተማሪዎችን ማፍራት ሳይሆን የሚታዘዙ ወታደሮችንና የፋብሪካ ሰራተኞችን ማምረት ነበረ። በኋላም ሆራስ ማን የተባለ አሜሪካዊ ይህንን ሞዴል ወደ አሜሪካ እና ወደ መላው ዓለም አሰራጨው። የዛሬው የትምህርት ስርዓታችን መሰረትም ይሄው የ200 ዓመት አሮጌ የፋብሪካ ሞዴል ነው። ይህ የፋብሪካ ሞዴል ትምህርት ቤት በሰዎች አእምሮና ህይወት ላይ ምን አይነት ተጽዕኖን ያሳድራል የሚለውን እስቲ እንመልከት። ይህ አሮጌው ስርዓት አንደኛ የሰዎችን ተፈጥሯዊ የፈጠራ አቅም ይገድላል። ፋብሪካ ላይ ሁሉም ምርት ተመሳሳይ ቅርጽና መጠን ሊኖረው ይገባል። ዘመናዊ ትምህርት ቤትም ሁሉንም ተማሪ በአንድ አይነት መለኪያ ይለካል። ታላቁ ሊቅ አልበርት አንስታይን እንደተናገረው እያንዳንዱ ሰው ሊቅ ነው፣ ነገር ግን አሳን ዛፍ የመውጣት ብቃቱን አይተህ ብትፈርደው ህይወቱን በሙሉ እንደ ደንቆሮ ሲቆጠር ይኖራል ብሏል። ሌላው ይህ አሮጌ ስርዓት በሰው ልቦና ላይ የሚያሳድረው ሁለተኛ ተጽዕኖ ስህተት የመስራት ፍርሃትን ያስተምራል። ስህተት መስራት የትምህርትና የግኝት ዋና አካል መሆን ሲገባው ስርዓቱ ስህተት የሚሰራን ተማሪ በኤፍ ማርክ ይቀጣዋል። ይህም ሰዎች አዲስ ነገር ለመሞከር እንዲፈሩና በሌሎች የተሳለላቸውን መስመር ብቻ እንዲከተሉ ያደርጋቸዋል። ሌላው ሶስተኛው እውነተኛ የማወቅ ፍላጎትን ያጠፋል። ተማሪዎች የሚማሩት ዕውቀቱን ፈልገው ሳይሆን ለፈተና፣ ለሰርተፊኬትና ቤተሰብን ለማስደሰት ብቻ ይሆናል። ፈተናው ካለቀ በኋላ ግን ያጠኑትን በሙሉ ይረሱታል ማለት ነው። እንግዲህ ትልቁ ጥያቄ እነርሱ በሳሉልን መስመር ብቻ ሳይሆን እውነተኛ ትምህርት መማር እንዴት መሆን አለበት ስለሚለው እንወያይ። እውነተኛ ትምህርትን መማር ካስፈለገ አንደኛ ትምህርት ቤትን እና እውነተኛ ትምህርትን ነጣጥሎ ማየት ያስፈልጋል። ትምህርት ቤት መሄድና መማር አንድ አይደሉም። ትምህርት ቤት ልትቀር ትችላለህ። እውነተኛ ዕውቀትን ግን በማንኛውም ቦታና ጊዜ ማግኘት ትችላለህ፣ በራስህ መንገድ ማለት ነው። ሁለተኛው ራስህን ማስተማር ይኖርብሃል። ዛሬ በቴክኖሎጂ ዘመን የዓለማችን ዕውቀት በሙሉ በስልካችን ውስጥ ይገኛል። ትምህርት ቤት አስተማሪ የሚያስተምረንን ብቻ ሳይሆን እኛ የምንወደውንና የምንፈልገውን ዘርፍ በራሳችን መፈለግና ማጥናት ይኖርብናል። ሌላው ሶስተኛው ለተግባራዊ ክህሎት
ቅድሚያ መስጠት ይኖርብናል። ስኪል ኦቨር ማርክስ ይሉታል። በህይወት ውስጥ ስኬታማ የሚያደርገን በወረቀት ላይ ያለው ማርክ ሳይሆን በእጃችን ያለው ክህሎት፣ የመፍትሄ አመንጭነታችንና ከአስቸጋሪ ሁኔታዎች ጋር የመላመድ አቅማችን ነው። ሌላው የመጨረሻው አራተኛው መጠየቅና መመርመርን ማዘውተር አለብህ። ማለትም ክሪቲካል ቲንኪንግ። የተነገረንን በሙሉ እንደወረደ መቀበል ሳይሆን ለምን ብሎ መጠየቅና እውነቱን መመርመር የእውነተኛ ተማሪ መለያ ሊሆን ይገባል። ትምህርት ቤት ገብተህ ጥሩ ውጤት ማምጣትህ መጥፎ አይደለም፣ እንደውም አስፈላጊ ነው። ነገር ግን ህይወትህ እና አእምሮህ በዚያ ግድግዳ እና በሰርቲፊኬት ወረቀት ብቻ እንዲወሰን አትፍቀድለት። እነርሱ ባዘጋጁልን ሳጥን ውስጥ ብቻ አንራመድ። ትምህርት የህይወት ዘመን ጉዞ እንጂ የ12 እና የ16 ዓመት እስራት አይደለም። ዛሬ አዲስ ነገር ለመማር፣ አዲስ ክህሎት ለማዳበርና እውነተኛ ማንነትን ለመፈለግ ወስን። ያ በወሰንክለት ነገር ላይ ደግሞ ጸንተህ ቁም። ዓላማህን ፈልግ። ብዙ አማራጮችን ዓለም ታቀርብልሃለች። ከነዛ አማራጮች ውስጥ አንተን ፈልገህ ተጠቀም። ይህ ቪዲዮ ያንተን ወይም የጓደኛህን አስተሳሰብ ይቀይራል ብዬ ተስፋ አደርጋለሁ። ቪዲዮ ከተመቸህ ላይክ፣ ለሌሎችም እንዲደርስ ሼር አድርግላቸው። ለዚህ ቻናል አዲስ ከሆንክ ሰብስክራይብ በማድረግ ቤተሰቡን ሰብስክራይብ ስታደርግ የኔ ስሜት ይሄን ይመስላል።